ሰው የተሻለ ኑሮ ይፈልጋል። መቼስ ማንኛውንም ሰው ብትጠይቀው 16 ሰዓት ሰርቼ ቢል መክፈል ነው ፈልገው አይደለም። ኤቨሪባዲ ዋንስ ቤተር ላይፍ። ምን ይመስላል የሚያቆሙ ያንን ድሪሙን ለማሳካት ምን ይመስላል? ቱ ቲንግስ በጣም ኢምፖርታንት ነገሮች የሰው ልጅ የሚፈልገውን ድሪም አኮምፕሊሽ እንዳያደርግ ሆልድ የሚያደርገው ሁለት ነገር አለ። ብዙ ነገር አለ ግን አም ጀስት ቱ አር ዘ ታፕ ዋንስ። ምን ይመስላል? ኮመንት አድርግ እስቲ የሚያቆመን ድሪማችንን ለማሳካት ስፔሻሊ ዌስተርን ሀገር የምትኖሩ ሲቪላይዝ ካንትሪ የምትኖሩ አሜሪካ፣ ዩሮፕ፣ ካናዳ ሞስትሊ አሜሪካ የምትኖሩ ለምንድን ነው ዝም ብለን የምንፈጋው? የሰርቪስ ስራ እየሰራን ዘላለማችን ማለት ነው። ኡበር፣ ታክሲ፣ ትራክ። ለምንድን ነው ድሪማችንን ማሳካት የማንችለው? what do you think? ለምን? አንደኛ ፊር ነው የለመድ ነው። ቺካጎ ከመጣ ቺካጎ፣ ዳላስ ከሄድክ ዳላስ፣ በቃ አንዴ ከተመቻቸህ በዛች ያችን አንድ ስራ ከሰራ 20 ዓመት ይሰራል አበሻ። አንድ ስራ ካስገባው ከተመቸው አዲስ ነገር ፊር አለ። በቃ አዲስ ነገር ማለት ወይ ያንን የለመዳትን ማጣት አይፈልግም። አን ሪዝነብል የሆነ ፊር አለብን፣ ፍርሃት። ሁለተኛው ኦፍ ኮርስ ሌዚነት ነው። ኖባዲ ሆነ አድሚት ዳት። ሁሉም ኤክስኪውዝ አለው። ሚሊየንስ ካይንድስ ኦፍ ኤክስኪውዝ እንዲህ ስለሆነ ስለሆነ አርጅ ትልቁኝ የመጣው ከዛ እንደዚህ ሆነ፣ ከዛ እሷ እንዲህ ስታረገኝ ባታረገኝ እንደዚህ ሆነ ነበር። በቃ ሚሊየን ኦፍ ኤክስኪውዝ። መንግስት ትራምፕ አለ፣ ከዛ አብይ አህመድ መጣ፣ ከዛ እንደዚህ ነው። ዲፕ ኢንሳይድ ግን ወደ ራሱ መጠቆም አይፈልግም። እንደዚህ ስትል ይሄ ወደዚህ እንደሚያመራ ሁላ ኖባዲ ሆነ ሂራ። ሁሉም አንደኛ በፊር ተወጥሮ ተይዟል። ሁለተኛ ዊክነስ አለ፣ ስንፈት አለ፣ አድሚት ማድረግ የማንችለው ማለት ነው። ግን ያንን ፊር ቢት አድርገህ ሪስክ መውሰድ ከቻልክ ናት ኤቭሪባዲ ካን ቴክ ሪስክ ኤቭሪባዲ። ሁሉም ሰው ሪስክ ወስዶ ቢዝነስማን ወይም አንትርፕረነር ቢሆን ኖሮ 8 ቢሊዮን በሙሉ ሁሉም ቢዝነስማን ቢሆን ማን ነው ኮንሱመር የሚሆነው? ታስ ኢምፖሲብል። ሁሉም ሰው ሊሆን አይችልም። ሶ ዜር አር አንፎርቹኔትሊ ሰርቪስ ፕሮቫይደር መኖር አለበት፣ ኡበር ነጂ መኖር አለበት፣ ታክሲ ነጂ፣ ትራክ ነጂ መኖር አለበት። አንፎርቹኔትሊ ማጆሪቲ ኦፍ አስ እንደዛ ነው። ቬሪ ፊው ፒፕል ግን ሁሌ ማይንዱ ራን የሚያደርጋል 24 ሰዓት ራን የሚያደርግ ኦፕሽን እየፈለገ ቀዳዳ የሚፈልግ የሚያባርር። አንተ እሱ ከሆንክ you found it now cause ከዚህ በፊት ያለ ቪዲዮ ላይ ተኮነ ተከተለኝ ከሆነ አላውቅም፣ ግን I've done many things 30 ዓመት ሀስል አድርጌ ከዜሮ with no experience many times ብር ያገኘው ሉዝ አድርጌ this is my 5th time but this one is the fastest because from all my experience plus the mentorship አሁን ዲሴምበር ላይ ከፈልኩት $10,000 the fastest የተመለስኩት this time ነው። beginning of this year ማለት ነው January 2025 to now November ድረስ almost December ሊሆን ነው the fastest comeback ከዜሮ ጀምሬ ራቴ ነዳው ነበር last year December ላይ አቆንኩኝ January ይሄን ሪል ስቴት ጀመርኩ the fastest comeback usually takes me few years ለመመለስ 6 figure 7 figure ዜሮ ወርጄ ለመመለስ takes me time አሁን ግን the fastest less than a year so I can show you throughout my experience efraimstudio.com ቢልድ አድርጌ ትሬን በማድረግ አዘርስ እንዴት አድርገህ ሳይድ ጊግ ጀምረህ ሪል ስቴት በዜሮ ብር ጀምረህ ምንም ነገር ሳታወጣ ይሄ መጽሐፍ እዚህ ጋር አስቀመጥኩልህን ገዝተህ ማይ ቡክ how to buy property with zero money ከA to Z ያሳያል። እኛ አሁን የምናደርገውን currently not theory every single day የምናደርገውን መጽሐፍ ያስተምራል። not only that ይሄን ስትገዛ የኤፍሬም ስቱዲዮ ላይፍታይም ሜምበርሺፕ አክሰስ ይኖራል $19 a month you don't have to pay ይሄ መጽሐፍ ተመረህ ትመጣለህ፣ አንበህ ትመጣለህ። ስትገባ አብረን ኮላቦሬት እያደረግን ስታርት ጀርኒህን ትጀምራለህ ማለት ነው። ሶ ሆፕፉሊ የፈርስት ዲልህን 2 ሳምንት፣ 1 ወር፣ 3 ወር፣ 6 ወርም ቢፈጅብህ once you learn a skill እኛ የምንሰራውን ማድረግ የማትችልበት ምንም ሪዝን የለም። you can do it እንዳልኩ one of those ከሆንክ ማለት ነው one of those ኦፕሽን ቀዳዳ የምትፈልግ you know there is a better life you just don't know እንዴት እንደሆነ ግራ ገብቷል you don't know ግን ማወቅ ትፈልጋለህ you found the right spot take a chance take a risk $29 is your risk ካልሰራም you don't lose $29 but I'm telling you $29 I'm there to back you up ጥያቄ ካለ ሁሉን ነገር ጋይድ የሚያደርግ ሰው አለ አጠገብህ ማለት ነው so as long as you put your effort እስካደረክ ድረስ if you're hungry there is no reason እኛ ማድረግ የምንችለው ወይ ሌላዎቹ የሚያደርጉትን ማድረግ የማትችልበት ሪዝን አይኖርም ማለት ነው so hopefully we'll see you on the inside yeah man